ሀይ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ ይዤላችሁ የመጣሁት የፊታችንና አይናችን አካባቢ የሚቆራረጡትን ነገሮች እንዴት አድርገን እንደምናስተካክል አብረን እናያለን ማለት ነው። ቀላል በሆነ መንገድ ፈረንጆች እስቲ የሚያደርጉትን እኛም ጋር ሲመጣ ይሰራል የሚለውን እያደረግን እናያለን ማለት ነው። የሚያስፈልገን ያው ቫዝሊን ነው። ፊታችን በምናሽበት ጊዜ ፊታችን እንዳይጎዳ ቫዝሊን እንደዚህ አድርገን በደንብ እንቀባዋለን። ቫዝሊን ከቀባን በኋላ እንግዲህ አፍንጫችን አካባቢ ልክ እንደምታዩት እንደዚህ እያደረግን ማሳጅ እናደርጋለን ማለት ነው። እንግዲህ እኔ የመጀመሪያ ሙከራዬ ነው። ይህንን ለ3 ወር ያህል በመሞከር ይሰራል አይሰራም የሚለውን አብረን እናያለን ማለት ነው። እኔ አፍንጫ አካባቢ በጣም ስብር ያለ ነው ቦታው። እስኪ አብረን እንሞክርና ወይም ደግሞ እኔ ሞክሬ አይታችሁ ትፈርዳላችሁ ማለት ነው። ልምዱም ያላችሁ ካላችሁ አሳውቁኝ። እኔ በዚህ መልኩ ከፈረንጆቹ አይቼ እያደረግኩ እገኛለሁ ማለት ነው። አስተያየት ካላችሁ ደግሞ አድርጋችሁ የምታውቁ የሰራላችሁ ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ቀላል በሆነ መንገድ ማለት ነው። ከ5 እስከ 7 ሰከንድ የሚሆን አንድ ቦታ ላይ በማሻት ወይም ደግሞ ማሳጅ በማድረግ ይስተካከላል ነው እና የሚሉት። እስኪ እንሞክር አብረን። እንግዲህ ማታ ማታ ላይ እንደዚህ በማድረግ በቫዝሊን ከዛሬ ጀምሮ ጀምሬያለሁ ማለት ነው። ለ3 ወር እንደዚህ ሞክርና ለውጥ ካለው አሳያችኋለሁ ማለት ነው። እንደኔ እንዴት ተቸገራችሁ ካላችሁ ደግሞ መሞከር ትችላላችሁ ማለት ነው። ለውጡን አብረን እንድናይ ሞክራችሁ የምታውቁ ካላችሁም ደግሞ እስቲ ልክ ካልሆንኩኝና የእናንተ የተሻለ መንገድ ከሆነና ከሰራላችሁ አሳውቁኝ ማለት ነው። አመሰግናለሁ።